Hello everyone, ዛሬ ስለ ጀነራል ኤክስፕሬሽንስ ኦፍ ማኒ ወይም በገንዘብ ዙሪያ እንማራለን። የገንዘብ አባባሎች። ለቻናሌ አዲስ ከሆናችሁ ሼር፣ ሰብስክራይብ፣ ላይክ ማድረግ አትርሱ። ከሁሉም በላይ ሃምብል እንግሊሽ ውስጥ ቆንጆ ቪዲዮዎች አሉ ለእንግሊዝኛችሁ እድገት የሚረዷችሁ። ቼክ አድርጓቸው። ማየት ማመን ነው። good thank you። ወደ ትምህርታችን እንግባ። let's talk about money ይለናል። ስለ ገንዘብ እንማር። money doesn't grow on tree። ለገንዘብ የሚሰጠው ክብር ወይ ለመቆጠብ ስትፈልግ ገንዘብ አይሸመጠጥም ስንል money doesn't grow on tree እንላለን። time is money። ሌላ ደግሞ ለጊዜ ክብር ሲሰጡ በገንዘብ ይመስሉታል። እውነት ነው፣ ጊዜ ወደ ገንዘብ መቀየር ይቻላል። so time is money ማለት ይችላላችሁ። money talks። ይሄ ደግሞ money ገንዘብ ተጽዕኖ ያደርጋል፣ ስልጣን ሆኖ ያገለግላል። ሶ ማኒ ታክስ ይላሉ። ከዛ አንጻር ነው ታምኔይሉ ላይ ማኒ ታክስ የሚል ርዕስ የተጠቀምኩት። ብሬክ ዘ ባንክ። ብሬክ ዘ ባንክ። ብሬክ ዘ ባንክ ይሄ ምን ማለት ነው? ያለህን ገንዘብ ሙሉ ማባከን፣ ይሄ ብሬክ ዘ ባንክ ይባላል። ኦኬ፣ ወይ ያለህን ባጀት ጠቅላላ መጠቀም ብሬክ ዘ ባንክ ይሉታል። ብሎው ዮር ማኒ። ብሎው ዮር ማኒ ስንል ቱ ስፔንድ ማኒ ኬርለስሊ፣ በግድ የለሽነት ገንዘብ ማባከን ብሎው ዮር ማኒ ይሉታል። ብሬድ ኤንድ ባተር። ብሬድ ኤንድ ባተር ስንል ነው የገቢ ምንጭ ወይ ብቸኛ የሆነ ነገር ሲነው ዚስ ኢዝ ማይ ብሬድ ኤንድ ባተር ማለት ትችላላችሁ። እቺ ብቻ ነች የገቢ ምንጭ ስንል ዚስ ኢዝ ማይ ብሬድ ኤንድ ባተር እንላለን። ሴቭ ፎር ሬይኒ ዴይ። ይሄ ደግሞ ለክፉ ቀን ገንዘብ መቆጠብ። ሴቭ ፎር ሬይኒ ዴይ፣ ለክፉ ቀን ገንዘብ መቆጠብ። ሴቭ ፎር ሬይኒ ዴይ። ሬይኒ ዴይ እንደ ክፉ ቀን ወይ ደግሞ የምንቸገርበት ቀን ለማለት ነው። ሴቭ ፎር ሬይኒ ዴይ ራይት። ዌል እንቀጥል። አሁንም ሌትስ ቶክ አባውት ማኒ ይለናል። ስለ ገንዘብ እንማር። ኢዚ ማኒ። ይሄ ሳትለፋ በቀላሉ የምታገኘው ገንዘብ ኢዚ ማኒ ይባላል። ኢዚ ማኒ። ሜክ ኢንድስ ሚት ወይም ሃንድ ቱ ማውዝ። ይሄ ደግሞ ከእጅ ወደ አፍ የሚባለው አባባል ነው። እቺ ገቢዬ ከእጅ ወደ አፍ ነች ስንል ዲስ ኢዝ ማይክ ሜክ ኢንድ ሚት ኦር ሃንድ ቱ ማውዝ የታወቀ ኤክስፕሬሽን ነው። ብዙውን ጊዜ ሃንድ ቱ ማውዝ። ለዛ ነው ሃንድ ቱ ማውዝ ማገዣ እንዲሆነን የጻፍኩላችሁ። ታይትን ዩር ቤልት። ይሄ ደግሞ ገንዘብን ቆጠብ አድርገህ መያዝ። ገንዘብን ቆጠብ አድርገህ መያዝ፣ ወጪን መቆጠብ። ይሄ ምን ይባላል? ታይትን ዮር ቤልት ይባላል። ካሽ ካው። ካሽ ካው አትራፊ ምርት ወይም ስራ ሲሆን ይሄ ምን እንላለን? ካሽ ካው እንላለን። ራይት። ሴሊንግ ላይክ ፍሬሽ ኬክ ይሉታል አንዳንድ ጊዜ። እቃ በጣም ሽያጭ ካለው ወይ ገበያ ካለው ሴሊንግ ላይክ ፍሬሽ ኬክ ይላሉ። ለማንኛውም ካሽ ካው ይሄም አትራፊ ምርት ወይም ስራ ሲሆን ካሽ ካው እንላለን። ፍላት ብሮክ። ይሄስ ምንድነው? ችስታ መሆን። ከና አካቴው ገንዘብ ሳይኖር ሲቀር ችስታ መሆን የሚለው በአራዳ ቋንቋ ፍላት ብሮክ። አም ፍላት ብሮክ ይላሉ ብዙን ጊዜ በፊልም በአንዳንድ ነገር ትሰማላችሁ ነጮቹ ወይም ቋንቋ ፈጣሪዎቹ። ኦን ሃውስ። ይሄ ደግሞ ሆቴል ውስጥ ምናምን ራሱ የሚጋብዘን ከሆነ በነፃ የምንስተናገድ ከሆነ ኦን ሃውስ ይባላል። ኦኬ፣ ኢትስ ኦን ሃውስ ካሏችሁ ለምሳሌ ቤቱ ነው የሚከፍለው ወይ በነፃ ነው የምትበሉት የምትጠጡት ለማለት ነው። ኔስት ኤግ። ኔስት ኤግ ይሄ ደግሞ ለወደፊቱ ገንዘብ መቆጠብ ማጠራቀም ኔስት ኤግ ይሉታል። ይሄ ደግሞ let's talk about money። አሁንም ስለ ገንዘብ ነን ዛሬ። ወጥ በነገራችሁ እኔ ሳስተምራችሁ ብዙን ጊዜ በወጥነት ነው የተቀላቀለ ነገር ብዙን ጊዜ ሰርፌስ አላደርግም። ፉት ይሄኛው እስቲ ነው ፉት ቢል ይለናል። ለሆነ ነገር መክፈል ወጪ ማውጣት ይሄ ምን ይባላል? ፉት ቢል ይባላል። ለምሳሌ ለኤሌክትሪክ፣ ለውሃ፣ ለአስቤዛ ይሄ ፉት ቢል። ኦኬ for the expense of monthly what house needs. foot the bill. cut one's loses. ይሄ ደግሞ ወጪን ብዙ ገንዘብ ከማጥፋት መቆጠብ ይሄ cut one's loses ይሉታል። ኦኬ
ብዙ ገንዘብ ከማጥፋት መቆጠብ cut one's loses ይሉታል። ይህ ደግሞ pour money down the drain ይሄ ማለት ነው ገንዘብ ማባከን። ኦኬ በተለይ ማባከን የሚለውን አባባል በብዛት ይገልጹታል፣ በተለያየ መንገድ ይገልጹታል። ስለዚህ pour ማፍሰስ፣ money ወደ ምን ወደ ሽንት ቤት እንደ መልቀቅ ቆሻሻ እንደ መልቀቅ pour money down the drain ይሉታል። A fool and his money soon parted ጅልና ገንዘቡ በሩቅ ነው በቅርበት ወይም በፍጥነት ይለያያሉ። ያ ማለት በሞኝነት ገንዘብ ማባከን ተገቢ እንዳልሆነ ለመግለጽ ነው። ወይ ለጅሎች አድቫይስ ነው። A fool ጅል and his money soon ወዲያውኑ parted ይለያያሉ። ለምን ለከንቱ ነው የሚያውለው ወይ ብልጠት የለውም ለማለት ነው። on shoestring ይሄ ምን ማለት ነው? on shoestring በቁጠባ መጠቀም ቅድምም አንድ አይተናል። እዚህ ጋር ደግሞ on shoestring ነገርን በቁጠባ መጠቀም ገንዘብን ማለት ነው። on shoestring ይባላል። strapped for cash የገንዘብ እጥረት ሲያጋጥምህ ማጋጠም ይሄ ምን ይባላል? strapped for cash ይባላል። የገንዘብ እጥረት ሲያጋጥም I feel like $1 million አንዳንድ ጊዜ ለገንዘብ ክብር ሲሰጡት I feel like $1 million ይላሉ እና በጣም ደስ ብሎኛል ሲሉ የሚሊዮን ያህል ገንዘብ በነገራችሁ ባክስ ኢንፎርማል ወርድ ነው ለገንዘብ ወይም ዶላር ማኒ ለመጠቀም ሲፈልጉ ነው። especially this American word bucks means informal word for dollar. I feel like $1 million ይላሉ በጣም ደስ ብሎኛል ለማለት ያህል ነው። Let's talk about money ስለ ገንዘብ አሁንም throw money around በተለይ ገንዘብ ለማባከን ብዙ መግለጫዎች አሉ። throw money around ከተባለ ገንዘብ ቤት መጣል ማርከፍከፍ እንደማለት ነው። throw money around okay money to burn ይሄ ደግሞ ሀብትን ለመግለጽ ነው። እሱ እኮ ሀብታም ነው ስንል he has money to burn ከተባለ he's rich, he's wealthy person ማለት ነው። balance the books ይሄ ደግሞ አቅም ያገናዘበ ገንዘብ አጠፋፍ ይሄ balance the books እንላለን። አንድ ሰው ከልክ በላይ ሲያጠፋ ስታዩት balance the books ካላችሁ አቅምህን ያገናዘበ ገንዘብ ተጠቀም ወይ ወጪ ለማለት ነው። almighty dollar ይሄ ደግሞ ምንድነው? ለገንዘብን አምልኮት ነው። ይሄ almighty dollar ገንዘብ ይመለክበታል፣ ገንዘብ ሰዎች ያመልኩታል ስንል almighty dollar ይባላል። bring home the bacon ይሄ ደግሞ የዕለት እንጀራ ወደ ቤት ገቢ ማድረግ bring home the bacon ይሉታል። bacon like daily bread እንደማለት ነው፣ ወይ የዕለት እንጀራ እንደማለት ነው። bring home the bacon and የቤተሰብ ኃላፊ የሆነ ሰው bring home the bacon ካላችሁት ምንድነው? የዕለት ወጪን የዕለት ገቢን አስገባ፣ የዕለት እንጀራን አምጣ ለማለት ነው። bring ማምጣት bring home the bacon it's like a bread penny pincher ይሄ ደግሞ ምንድነው? ቋጣሪ ወይም ቆጣቢ ለማለት ነው። penny pincher እንደምታያቸው በገንዘብ ዙሪያ ነው ዛሬ እያወራን ያለ ነው። penny pincher ስንል ምን ለማለት ነው? ገንዘብ ቆጣቢ ለማለት ነው፣ ወይም ቋጣሪ በአራዳ ቋንቋ። a penny saved is penny earned ይሄ ደግሞ ቁጠባ የሚጀምረው ከትንሽ ነው፣ ከሳንቲም ነው ለማለት ተፈልጉ። penny በእንግሊዞች እንግሊዝኛ penny ሳንቲም ማለት ነው። ስለዚህ ወይም ፍራንክ ማለት ነው። a penny saved is a penny earned ዛሬ የቆጠብናት ትንሽ ሳንቲም ለነገ ትጠቅማለች ለማለት ነው። a penny saved is a penny earned well ይህን ይመስላል የዛሬ ትምህርቴ በገንዘብ ዙሪያ ነው። የገንዘብ አባባሎች አጥኗቸው። በቲክቶክ ላይም ለቀላችኋለሁ ትንሽ ግን ይበልጥ እዚህ መታችሁ ዩቲዩብ ላይ መታችሁ ብታያቸው በስፋት እንደምታዩት ብዙ መልእክት ያለው በገንዘብ ዙሪያ ማግኘት ትችላላችሁ። good thank you በሃምብል እንግሊሽ መማር ለምትፈልጉ በኦንላይን እኛ ጋር መታችሁ በአካል እንዲሁም ደግሞ ባላችሁበት በውጭ ሀገርም በእነዚህ ስልኮች ደውሉልን መነጋገር እንችላለን፣ ልትማሩ ትችላላችሁ። good thank you very much I'm out. I'll see you on the other side guys. Till then stay well. Bye.